መቼም ማድረግ ያለብሽን ነገር አልነግርሽም። አሁን ለዚህ ማድረግ ያለብሽ የሌለብሽ መባባል አስፈላጊ ነው? ለምን አስፈልግም? ስራ አይደል እንዴ? ነው እንዴ? ወይ ጉድ! ድንቄም ስራ። ምን ነው አልተዋጠልሽም? ከልብ ነው ግን የምታወራው? አዋ በደንብ ከልቤ ነው እንዴ። ቆይ ገንዘብ ታገኝበት የለ እንዴ? ገንዘብ ታገኝበታለህ ማለት ስራ ነው ማለት ነው እንዴ? ገንዘብ ወድቆም ልታገኘው ትችላለህ። ስራ ለፍተህ አሊያም አእምሮን ተጠቅመህ የምታገኘው ነገር ነው እንጂ ገላህን እየቸረቸር ክሊናን እየሸጥከ የምታገኘው ነገር አይደለም። ይኸውልሽ ልዩነታችን እኮ ይሄ ነው። ለኔ የትኛውም ነገር ገንዘብ ካስገኘልኝ ያ ነገር ለኔ ስራ ነው። ዋናው ለኔ አመጣጡ አይደለም መምጣቱ ነው። እንዴትም ይምጣ። አምጣውና እናት ሴተኛ ዳሪ ብትሆን እናት ምንድነው የምትሰራው ብትባል ምንድነው የምትለው? ባይ አንቺ በእናትሽ እንደዚህ አይነት ነገር አይመችኝም። ሌላ ወሬ ታወሪልሽ እንዴ? አየህ ይሄን ነው ስራ ያልኩ። ስራ ማለት ሳታፍርበት ሳትሸማቀቅ ተናገራለህ ማለት ነው። ቆይ አንቺ ሌላ አጀንዳ አለሽ እንዴ? ይሄው አትበይም እንዴ? ምን አልጣፈጠሽ? ዋው ዋው ዋው! አንቺ ወንድምሽ ሼፍ ሆኖልሽ የለ እንዴ? እንዴት ነው የሚጣፍጠው? እስኪ ምን ሆነሻል? ለምንድን ነው የምታለቅሽው? ብሌን እኔ እንደዚህ እንድትሆኚ አልፈልግም። እኔ የምፈልገው ያቺ ጠንካራዋን ጎበዟን ብሌን ማየት ነው። እባክሽን እሺ በይ። ከዚህ በላይ ራስሽን መጉዳት የለብሽም። በቃ የተፈጠረው ነገር አንዴ ሆኗል አይደል? መመለስ እንችላለን። ሁሉም ነገር አልፏል። እሺ ከዚህ በኋላ የተሻለ ነገር ነው የሚጠብቅሽ። ራስሽን ማጠንከር አለብሽ። እሺ ደግሞ ለወንድምሽም እዘኝለት። እሺ አብረን ነው እንዲያደርነው ደሞ ምን አረኩ? ሰላም አደርክ አይባልም እንዴ? አንተ ቀልደኛ ነህ። አዳሬን እያወቀው ምን ለማወቅ ፈልገህ ነው? ግን እንዴት ነበር አዳር? አሪፍ ነበር በጣም። ይልቅ አትቀልድ። አሁን የሰራውበትን ስጠኝና ሄጄ ቶሎ ልክፈለላት። ማለት ምን ደው የምትከፊው? ለማን ነው የምትከፊው? በጣም ለብዙ ነገር፣ ለአከራዬ፣ ለልጄ ትምህርት ቤት ክፍያ፣ ሌላም ለብዙ ነገር። አሁንስ አንቺ የምርሽ ነው? ልጅ አለሽ? ምን ነው አልመስልም? አይ ማለቴ እንዴት ብዬ ነው? ታዲያ ለማን ብዬ ይመስላል እንደዚህ ዘቀጣና የተጨማለቀ ስራ የምሰራው? እባክህ ሌላ ነገር ውስጥ አትክተተኝ። ዛሬ ካልወሰድኩላት እንደሚያባርሯት ነግረውኛል። ይሄ ምንድነው? የሰራሽበት ነው። ይሄ ደግሞ የኔ ኮሚሽን። አንተ ምን ስላደረክ ነው ከኔ እኩል ኮሚሽን የምትወስድ? እንዴ ስራውን ስላገናኘሁሽ ነው። እንደውም ልታመሰግኝኝ ነው የሚገባው። እንዴ አስቢው፣ ዛሬ ይህን ስራ ሰርተሽ ይህን ገንዘብ ባታገኝ ኖሮ ልጅሽ። እሺ ልጄን አታንሳ። የምትራራ መስሎኝ ነበር የነገርኩ።
ስማ ህይወት እንደዚህ እንደሆነች የምትቀጥል እንዳይመስልህ። ሁሉም ነገር የተገላቢጦሽ መሆኑ አይቀርም። ኦ ነው እንዴ? ኧረ እባክሽ አንቺ ዝም ብለሽ የተሰጠሽን ይዘሽ አትሄጂም እንዴ? ምንድነው የሚያፈላስፍሽ? እመነኝ ዋጋህን ታገኛታለህ። እኔ ቅድስት አይደለሁም ካልሰራውልህ። እውነት? ቻው ቅድስቴ። ደግሞ ስሟ ቅድስት ነበር እንዴ? ወይዬ ቦስ እሳቴ ላሰ ነው እያልኩ ምን ሆነሃል? እኔ የማየውን ሰው አዘጋጃለሁ እንዴ? አማን ነው ገሬ። እንደውም እያወራሁ አሁን መጥቷል። በቃ ትንሽ ላውራውና መልሼ እደውልልሃለሁ። ጥሩ ባይ። እሺ እሳቴ። አማን ነው አለ ነው። በአንዴ ስልክ ጥሪ እንዲከች ነው። ገርዬ እንዴት ነህ? ዛሬ ደግሞ በግጥም ነው እንዴ? አንተ ከፈለክ በዜማም ይሆናል። ላድርገው እንዴ? አሁን ዜማ ይቅርብኝና አንድ ሰራ እሰጥሃለሁ። ታዲያ ምን ችግር? ታዛኝ ነኝ ቦስ። ምን ልታዘዝ? ያሁኑ ለእኔ አይደለም። ይሁና እንዴ? አንተ ካመንክበት ለዲያብሎስም ቢሆን እሰራለሁ። ይኸውልህ ሄኖክ፣ አንድ ወዳጄ ከውጭ ሀገር ወደዚህ ይገባል እና ለእኔ እንደምታቀርበው ለሱም የተለመደውን ነገር ገብቶሃል አይደል? ጠቦቶቹን ታዘጋጃለህ። ምንም አያሳስብም ገሪ፣ በደንብ ነው የሚቀርብለት። ታዲያ የጥንቃቄውና የሚስጥሩን ነገር ለአንተ የሚነገር አይመስለኝም። ኧረ ስንት ዓመት አብረን ሰርተን በዚህ ጉዳይማ ምንም ስጋት እንዳይገባ። አየህ ታዋቂ ባለ ሀብት ነው። የሶሻል ሚዲያው መቼም ለአንተ አልነግርህም። አንድ ነገር ካገኙ እንደ ወረርሽኝ ነው የሚያዛምቱት። እሱ ላይ ብቻ ፎከስ አድርገ። ትክክል ነህ። ሁሉንም ነገር በጥንቃቄ እንዲደረግ አደርጋለሁ። እሱን ለኔቶ ምንም እንዳትጨነቅ ብቻ። እሱ የሚመጣበትን ጊዜ ቀደም ብለህ ንገረኝና ቀደም ደህናውን አዘጋጅቼ እጠብቀዋለሁ። ጥሩ። ለአንዳንድ ነገር እንዲሆነ ገንዘብ ትራንስፈር ማድረግ ይላለሁ ስልክ ላይ። አይ ገሪ፣ ዝም ብለህ እኮ ነው የተቸገርኩ። የነበረው ራሱ መች ጉደል። አንተ ብቻ ሰውየው የሚያስፈልገውን ነገር ብቻ ያቀርብለት። ሰውየው በቦነስ ነው የሚያደርገህ። በአጭር ጊዜ ውስጥ ሀብታም ነው የሚያደርገህ። ኧረ አሳስብም። እሱ በቦነስ እኔ ጠቦት በጠቦት እንመቻቻለን ገሪ። እኔ የምልህ ሀብታም መሆን ትፈልጋለህ? ሀብታም መሆን ትፈልጋለህ? እንዴ ሀብታም መሆን የሚጠላ ሰው አለ እንዴ ገሪ? ጥሩ። ስለዚህ እኔ የምልህን ታደርጋለህ ማለት ነው። አረ እኔ ሀብታም ልሁን እንጂ ምንም ነገር አደርጋለሁ። ያወከኝ ገሪ። በጣም ጥሩ። ብዙ ሰው ሀብታም መሆን ይፈልጋል እንጂ ያን ያህል ቁርጠኛ አይደለም። አንተ ደግሞ ሳይ እንደሱ አይነት ሰው አይደለም።
መቼም በስካሁኗ ጊዜ ትንሽም ቢሆን ተዋውቀናል ብዬ አስባለሁ። ማለቴ ስለ አቋሜ ማለት ነው። በትክክል ለዛም ነው የኔን መንገድ ልነግርህ ያሰብኩት። እሱን ካደረግ በአጭር ጊዜ ውስጥ ወደ እኛ ተርታ ትመደባለህ ማለት ነው። ገሬ እንዴት ነው ዛሬ አመጣጣችን? ሞቲቬት ልታደርገኝ ነው እንዴ? በጣም አንዱም ለሱ ነው። ሀብታም ለመሆን ከፈለግ ይሉንታን፣ አቀኝነትን፣ ሀዘኔታን ከህይወት ማስወገድ አለብህ። እሱን ካደረግ በአጭር ጊዜ ውስጥ ሀብታም ትሆናለህ። በቃ አዎ፣ እነዚህን ካስወገድክ ሀብታም አለመሆን ነው የምትችለው። እሺ፣ ለነገሩ እኮ እውነት ነው። እዚህ እከካችንን እያከክን ታማኝነት፣ ሀዘኔታ፣ ለሰው መታመን ገለመን እያልን እናላዝናለን። እውነትን ነው ገሬ። አየህ፣ መንገዱን ጀምረሃል ማለት ነው። ቸርስ ለአዲሱ የሀብት ጉዞአችን። እንዴት ዋልሽ? ጥሩ ዜና ነው ይዤልሽ የመጣሁት። ቀን ትምህርት ቤት ሄጄ ነበር። ዳይሬክተሩን አግኝቼ አዋርቼው ጥሩ ምላሽ ነው የሰጠኝ። ብሌኔ፣ ሊከብድሽ እንደሚችል አውቃለሁ፣ ግን ወደ ትምህርትሽ መመለስ አለብሽ። እጅ እንዳልሰጠሽ ወደፊትም እንደማሰጪ ማሳየት አለብሽ። ይህም ማድረግ አልችልም ወንድሜ። ትችያለሽ። አንቺ ጠንካራ ልጅ ነሽ። ሁሉንም ነገር ማድረግ ትችያለሽ። አልችልም፣ አሁን አቅም የለኝም። እሺ እኔን ተይኝ። ለማዬና ለአባዬ የገባሽውን ቃልስ እሱንስ መተው ትችያለሽ። ተው ወንድሜ፣ በቃ ምንም አትበለኝ። አይሽ፣ እኔና አንቺ ከተፈጠረብን ችግርና መከራ በላይ ከዛ በላይ ሆነን እንድናስብ የሚያደርገን ነገር አለ። ጠንካራ ሰው ደግሞ ማለት በደረሰበት ችግርና መከራ ውስጥ ተውጦ የሚቀር ሳይሆን በችግሩ ላይ ተስፈንጥሮ የሚራመድ ሰው። ምን ነው ደነገጥክ? ባለፈው ምን ስትል ነበር? ይሄ እኮ ከነፍስ ግድያ ምንም አይተናነስም። ምን አገናኘው ከሱ ጋር? በቃ ከአንተ የሚጠብቀው አንድ ነገር ማድረግ ብቻ ነው። አይ እኔ እንደዚህ አይነት ነገር ይቅርብኝ። ሌላ ስራ ካለ አብረን ልንሰራ እንችላለን። እንደዚህ አይነት ነገር ግን አልፈልግም። ባለፈው ምን ስትል ነበር? ሀብታም መሆን ትፈልጋለህ፣ ግን ነገሮችን መጋፈጥ አትፈልግም። ቆይ እንዴት ነው የሰው ነፍስ ማጥፋት መጋፈጥ የሚሆነው? ቆይ አንተ ለምን ብልጥ አትሆንም? እንዴት ነው በሰው ነፍስ ብልጥ የሚሆነው? ይኸውልህ አንተ ሳትገል እንዲሞት ማድረግ ብቻ እኮ በቃ ቀላል። ቆይ ደግሞ ባለፈው ወዳጄ ነው ምናምን ስትል አልነበር እንዴ? እንዴት ነው እንደዚህ እንዲሆንበት የምትፈልገው? ወዳጅ አትበለኝ። ወዳጅነት ውስጥም ጠላትነት አለ። ሁሉም ሰው ወዳጅ እንዳይመስል ይሄን ማወቅ ይኖርብሃል። እሱ ነው።
ማነኝ? አያጅቡ አይደለሁም። እንደሱ አትበለኝ አላልኩም? እሺ አያት ጅቡ። የኔ ቅመም የቀረሽ መስሎኝ ነበር። አረ ሌላ ምሸኝ ሳገኘ መሰለኝ። ቢኖርስ ከውዷ እህቴማ ማንም አይበልጥ። ተው እባክህ፣ ዶሮን ሲያታልሏት አሉ። የኔ አሮጊት በእኔ አሁን ርቦኛል፣ ቶሎ እንሂድ። ወዴት ነው የምንሄደው? ወደ ቤት ነው። ሌላ ወዴት እንሄዳለን? ጠዋት ምን ተባብለን ነበር? እሺ ተው በቃ፣ መሸማጠጥ ጀመርና የረስቸው ይሆናል። አስታውሽኝ። ጋብዝሻለሁ ብለኸኛል ነበር። ኦ እሱ ነው እንዴ? አረ እሱንም አጋብዝሻለሁ። የኔ ቅመም አውቄ እኮ ነው ላስለፈልፍሽ ብዬ። ተው በቃ እንደውም አንተ ብለኝ ነው። ምንድን ነው አንቺ እንዲህ ቶሎ የምታቆርፊው? ብሌን ምን እንዳመጣሁልሽ አታውቂም። ባለፈው አብረን ያየነውን ዕቃ ራሱን ነው ይዤልሽ የመጣሁት። አንቺ ብሌን እሺ ቆይ ለምን አትነግሪኝም? ወዴት ነው ይዘሽኝ የምትሄጂው? ወንድሜ ሳይ ብዙ ጊዜን በስራ የምታሳልፈው ለዛም በጣም አድካሚ በሆነ ስራ አለ አይደል? የሆነ ጸጥ ያለ አይምሮ ተረጋግቶ ማሰብ የሚችልበት ቦታ ያስፈልጋል። አቤት አቤት! ጆሮዬ ነው ወይስ ትንሽ ዋቴ ነች እንደዚህ የምትናገረው? ከዚህ በኋላ ምን ትንሽዬ ነው? አሁን እኮ አንተን የምጦርበት ጊዜ እየደረሰ ነው። ወይ ጉድ! እሺ ቆይ ምን ስትያወቅሽ ቦታውን? እማዬና አባዬ ሲናፍቁን፣ አንዳንዴ ደግሞ አንተ ስትቆጣኝ ወይም ብቻዬን መሆን ስፈልግ ይህን ቦታ አገኘሁት። እኔ ስቆጣሽና ሲከፋሽ? አንዳንዴ የሆነ ነገር ተፈጥሮ ቢካጣኝ እዚህ ታገኙኛለህ። በእሺ ነይ እንሂድ። የምልሽን የማታደርጊ ከሆነ አሁን ነው እጄ ላይ ያለውን ፎቶና ቪዲዮ እፖስተዋለሁ። እንደዚህ እያለ እያስፈራራኝና እያስደነገጠኝ እንዴትስ ነው ካለሁበት ወጥቼ ላስብና ልራመድ የምችለው? ወንድሜ ሳልሞክር የቀረ ይመስላል? እሞክራለሁ፣ እየሞከርኩም ነው። ግን ልነሳ ባሰብኩ ቁጥር
መልሶ ይመታኛል፣ ይጥለኛል። አይዞሽ፣ ትንሽ ጊዜ ብቻ ጠብቂኝ። እሺ? በቅርቡ ነጻ ትሆኛለሽ። እመኝ። ይሄ የወንድምሽ ቃል ነው። አይ ወንድሜ፣ የጠየቀው እኮ በጣም ብዙ ብር ነው። ከየት እናመጣለን? እሱን ለእኔ ተይው። ሀብታም ደግሞ ከፈለክ ይሉንታን፣ አቀኝነትን፣ ሐዘኔታን ከህይወት ማስወገድ አለብህ። እሱን ካደረግክ በአጭር ጊዜ ውስጥ ሀብታም ትሆናለህ። አንተ ሳይተገል እንዲሞት ማድረግ ብቻ። እንደ አይነት አቋም ሊኖርህ ነው የሚገባው። አሁን በትክክል እየነቃ ነው ማለት ነው። ቆይሽ፣ አሁን ምንድን ነው ማድረግ አለብኝ? እንደነገርኩ ወዳጄ ከሳምንት በኋላ ወደ ሀገር ቤት ይገባል። ከዛ እኔ ቤት እንዲያርፍ አደርጋለሁ። ቆይ ግን እዚህ ካረፈ እኛን አያስጠረጥረንም? ይኸውልህ እያንዳንዱን ነገር አቅጄ ጨርሻለሁ። ከአንተ የሚጠበቀው እቅዱን በጥንቃቄ ማድረግ ነው። እሺ፣ እቅድ ምንድን ነው? ይኸውልህ ወዳጄ የአስም ታማሚ ነው እና የመተንፈሻ መድኃኒት ይጠቀማል። አንተ አስቀድመ ቤት ውስጥ የተወሰኑ ቀለሞችን አስገብተህ ታስቀምጣለህ። ቀለም ደግሞ ምን ያደርጋል? ይኸውልህ ታማሚው ሽታ እሱን በጣም ያፍነዋል። ስለዚህ እንደዛ ካደረግክ በኋላ እኔ ከቤት ይዤ ወጣ ስል አንተ በተቀማጭ ቁልፉ ቤት ውስጥ የተወሰኑ ቀለሞችን ታስቀምጥና ቆልፈህ ትወጣለህ። እሺ፣ ከዛስ በኋላ? ልክ እሱ ወደ ውስጥ ከገባ በኋላ በቁልፉ ቆልፈህ ትወጣለህ። አሻራ የለ ምን የለ እዛው ጭጭ። ይሄውን እኮ ነው። ግን ትንሽ ያስፈራል። ምን ያስፈራል? ሰውየው ደግሞ ብዙ ኖሯል። አንተ ወጣት ነህ። አስብ እስቲ፣ እስከ መቼ ሰው ፊት ይገርፋል? እስከ መቼ ሰው ፊት እየገረፈ ከሰው ገንዘብ ትጠብቃለህ? አስብ።
ምን ያስፈራል? ሰውየው ደግሞ ብዙ ኖሯል። አንተ ወጣት ነህ፣ አስብ እስቲ። እስከ መቼ ሰው ፊት ይገርፋል? እስከ መቼ ሰው ፊት እየገረፈ ከሰው ገንዘብ ትጠብቃል? አስብ አስብ። አሸሬ ምን የለ እዛው ጭጭ። ከደቂቃዎች በኋላ በፌስቡክ፣ ቲክታክ እና ዩቲዩብ ላይ ፖስተዋለሁ። ሌማ እንዴት ነሽ? እንዴ ምንድን ነው? እየጠበኩሽ ነው፣ ንገሪኝ እንጂ። ስለዚህ መፍትሄው ነው? ጨንቆኝ እኮ ነው ወንድሜ። እንዴ የፈለገ ነገር ይሁና፣ እንዴት እንደዚህ የወረደ ሀሳብ ታስቢያለሽ? እንዴ ብሌን አድርጎት ቢሆንስ ቆይ ልታደርጊው ነበር? ከመጀመሩ ነው ስለ ራስሽ ብቻ የምታስቢው? ቆይ እኔ የምለፋው አይታይሽም? ይቅርታ ወንድሜ። የኔዋ ብሌን ነች መሞትን መፍትሄ አድርጋ የምታስበው? እሺ ቆይ አንቺ አንድ ነገር ብትሆኝ እኔ መኖር የምችል ይመስልሻል? ለማን ነው የምኖረው? እንዴ ለምንድን ነው የምኖረው? አንቺ ስላለሽ አንቺን ተስፋ አድርጌ እኮ ነው እኔ እየኖርኩ ያለሁት። ለዛ እኮ ነው ተስፋ ማልቆርጦ ብለን። ይቅርታ። ይኸውልሽ ሁለተኛ እንደዚህ አይነት ነገር በጭራሽ እንደማታስቢ ቃል ግቢልኝ። ቃል ገባለሁ።
ሄይ ማን ነው እዚህ ያመጣኝ? ሄሎ ከኔ ምንድነው የምትፈልጉት? እንዴ ሄይ ሄሎ አረ የት ነው ያለሁት? አረ ሰው ያለ ሄሎ ሄይ አረ የሚሰማኝ ሰው የለም? ሄሎ ገርዬ በር ተዘግቶብኝ ነው። የቤቷን በር ክፈትልኝ እባክህ። ሁለታችሁንም በዚህ ሁኔታ ተቀብዬ ላስተናግዳችሁ አልፈልግም ነበር። ነገሮች ስላልተስተካከሉልኝ ይቅርታ አድርጉልኝ። ቆይ አንተ ማን ነህ? ለመሆኑ እኔ ማን እንደሆንኩ አውቃለሁ? ምን አይነት ድፍረት ነው? የመገናኘት እድሉ አልነበረንም እንጂ በደንብ እንተዋወቃለን። በደንብ። እንዴ ቆይ ማን ላከ? ምንድነው ከኛ የምትፈልገው? ይኸውልህ ሰውዬ ነግሬሃለሁ፣ እኛን አስረህ ትልቅ ስህተት እየሰራ ነው። ኧረ እባክህ ስህተት እየሰራው ነው እንዴ? አላወኩም ነበር ታውቃለህ። ለማንኛውም ይኸውልህ ቀዝቀዝ በል እሺ። አይ የምትል ከሆነ ደግሞ እኔ ራሴ በደንብ አቀዘቅዝሃለሁ። ገንዘብ ነው የምትፈልገው? ምን ያህል ገንዘብ እንደምትፈልግ ንገረኝና እሰጥሃለሁ። ፍታኛው። ገንዘብ ነው ያልከው? ቆይ የተሰበረን ቅስም የፈሰሰ እንባን በምን ያህል ዋጋ ልታስተካክለው ትችላለህ? ንገረኝ። የፈረሰ ጎጆን የተሰበረን ቅስም ምን ያህል ዋጋ ነው ሊክስ የሚችለው? ተናገራ። ለምን ዝም ትላለህ? ቆይ ስለምንድን ነው የምታወራው? እኛ ምንም አልገባንም። ምንድን ነው የምትፈልገው? እሺ አውቆ የተኛን ቢቀሰቅሱት አይሰማም ማለት እንዴት አድርገህ ትሰማለህ? መስሚያህን በምታገኘ የረከሰ ገንዘብ ደፍነው። አንተ ስነ ስርዓት ይኑር። ዝም ብለህ ሰው ትዘልፋለህ እንዴ? ስነ ስርዓት ነው ያልከው? አንተ ሲጀመር ስነ ስርዓትን ታውቀዋለህ እንዴ? ይኸው ካሁን በኋላ ትሰሙኛላችሁ። እኔ ተናገሩ ሳልላችሁ አንድ ነገር ብትናገሩ ይኸው ምላሳችሁን ቆርጬ እጃችሁ ላይ ነው የማደርገው። እሺ እሺ፣ ምንድን ነው የምትፈልገው? እህቴ ፍልቅልቋ እህቴን ነው የምፈልገው። ልትሰጡኝ ትችላላችሁ? ወንድሜ ወይ ብለኝ። ምን አይነት ሰው እንደሆነልን ነው የምትፈልገው? መጀመሪያ ራስሽን እንድትሆኚ ነው የምፈልገው፣ ማንንም ሰው ለመሆን አለመሞከር። ከዛ ሲቀጥል ምን ልበልሽ፣ ይሄ ሰው የሚሸት ሰው እንድትሆኚ ነው የምፈልገው። ሰው የሚሸት ማለትማ አምላኩን የሚያውቅ ቅን፣ በቃ ምንም ክፋት የሌለበት
ለሰው ሁሉ መልካምን ነገር ብቻ የሚያስብ መልካምን ነገር የሚያደርግ ማለት ነው። ታዲያ ለምንድን ነው እንደዚህ መሆን ያቃተን? የምናየውም የምንሰማውም አንተ ከምትለኝ ፍጹም ተቃራኒ ነው። ሁላችንም የራሳችንን ጉድፍ ሳይሆን የሰውን ስለምንመለከት ነው። ከዛ ሰውንና ምግባሩን መለየት አንችልም። በደፈናው ነው የምንጨፈልቀው። እንዴት? ሰው በተፈጥሮ መልካምና ቅን ወደ ውስጡ የሚያስገባው ሀሳብና እውቀት የሰውየውን ስብዕና ይቀርጸዋል። ከዛ ምግባሩ ወይ መልካም አሊያም መጥፎ ይሆናል ማለት ነው። ስለዚህ ሰው የሚለካ በምግባሩ ነው ማለት ነው። በትክክል የኔ ቅመም። ቆይ ለምንድን ነው ትምህርት ቤት ብር አዋጡ መባላችሁን ያልነገርሽ? መቼ? የምን መዋጮ? አትዋሽ። በግሩፕ ልትዝናኑ ብር አዋጡ ተብላችኋል። እሱማ ተብለን ነበር። ታዲያ ለምን አልነገርሽኝ? ያው እንዳላስጨንቅ ብዬ ነው። ምንድን ነው የምታስጨንቅኝ? ብዙ ወጪ አለብህ። ከየት ታመጣለህ? አስፈላጊ ነገር ሲሆን ሳልደበቅ እነግርሃለሁ። ይሄ ግን ደስ ይላል እንጂ ግዴታ አይደለም። ለምን ወጪ አበዛብሃለሁ ብዬ ነው። የኔ ቅመም፣ ለአንቺ የሚያስፈልግሽን ምንም ነገር አደርጋለሁ። ከማንም እንድታሽብኝ አልፈልግም። እኔ ወንድምሽ በህይወት እስካለው ድረስ ምንም ነገር እንዲጎልብሽ አልፈልግም። ምን ጎደልና ነው ከማንም እንዳላንስ የፈራው? አንተ ዝቅ ብለህ እኔን ከፍ ታደርገኛለህ። ለአንተ ሳትል ሁሉን ለእኔ ነው የምታደርገው። እኔ እንደውም የምፈራው ሁሉን ነገር ለእኔ ስታደርግ አንተ ከሰው በታች እንዳትሆንብኝ ነው። የኔ ሀሳቢ ለእኔ ይሄን ማሰብሽ ራሱ በጣም ትልቅ ነገር ነው። ደግሞ ቶሎ ተመርቄ ስራ እንዳያዝኩ መጀመሪያ አንተን ነው የምንከባከብክ። ስራ የለ ምን የለ ፋ ነው የማደርግክ። አንቺ ብቻ ትምህርትሽ ላይ በርችልኝ፣ ሌላ ሁሉም ነገር በጊዜ ይደርሳል። እሺ ወንድም አለ። ወይኔ ሰዓቱ በጣም ሄዷል። እሺ ነይ ነይ፣ አንድ እቺ ቶሎ በል። ስትወጪ ደግሞ ያው እጅሽን መታጠብሽ እንዳረሽ። ዛሬው ረፈደብሽ። ምን ታደርገዋለህ ብለህ ነው? አሁንማ ደንበኛ ብንሆን ሳይሻል አይቀርም አይደል? ትቆያለሽ እዚህ ጋር? የት? እዚህ ጋር ነው። ግቢ ልሸኝሽ። ዳይ ግቢ። እኔ የምልሽ ብዙ ጊዜ እዚህ አካባቢ ስለመሆን ስትወጪ ደውይልኝና አብረን መመለስ እንችላለን። እሺ፣ አመሰግናለሁ። እሺ። በእርግጥ ላለፈው ጊዜ ብዙም አልቆጭም። ከዚህ በኋላ ግን በደንብ መደሰት እፈልጋለሁ። እንዴ ታዲያ ምን ነው ያጎደልኩት ነገር አለ እንዴ? ገር እንደሱ አይደለም፣ ከዚህ በበለጠ ማለት ነው። የዛሬ ንግግር ምንም እየገባኝ አይደል። ይኸውልህ ሄኖክ፣ እስከ ዛሬ ከምታመጣላቸው ሴቶች ለየት ያለ ሴት ነው የምፈልገው። ለጋ ወጣቶች በከዲ ወደ ገብተዋል አይደል? እዴ ድንግል ፈልጌ ነው አትለኝም እንዴ ታዲያ? እንዴ ከሪ አመጣ እንዴ ነጩን ነጭ ጥቁሩን ጥቁር እየተባባል ነው እንጂ መቀጠል የምን መዟዟር ነው? አረ ምንም አያሳስብ፣ ምንም እንዳያስጨንቅ ይመጣል። ይኸውልህ ገሬ፣ ለአንተ ባይኖር እንኳን በቪአይፒ መልኩ አሰርቼ ያመጣልሃለሁ። እንዲች ብለህ እንዳታስብ እባክህ ወጣትነት ይመልሰው። እንዴ ደህና ጎረምሳ ነው ማድረግ ስል
ያዝ እንዴ! የመጀመሪያ ቀን ያየው ሰዓት እንዴት እንደደነገጥኩ ብታይ። የሚያስደነግጥ ነገር አለኝ እንዴ? ከትንሽ ዓመት በፊት ነው ታናሽ እህቴን በመኪና አደጋ ያጣኋት። ለእኔ ያን ጊዜ በጣም ከባድ ነበር፣ በጣም ምክንያቱም ከቤተሰቡ በሙሉ የተለየ ለእኔ ልዩ ፍቅር ነበራት። በጣም ከባድ ጊዜ ነበር ያሳለፍኩት። አይዞን፣ አዝናለሁ። እና አንቺ ሳይሽ ቁርጥ እሷን ነበር የምትመስዩና በጣም ነው የደነገጥኩት። ትዝ አይልሽም 10 ጊዜ እየዞርኩ ሳይሽ? እኔ ደግሞ ምን አስበው ነው ብዬ እንዲህ ደንግጬ እንደነበር። ምናችሁም አይለይም፣ አንድ አይነቶች ናችሁ። እሷም ልክ እንዳንቺ ነበረች። በቃ ለዛ ነው ያቀረብኩሽ። ልክ እንደ እህቴ አይቼሽ ነው ያቀረብኩሽ። አመሰግናለሁ። እውነት እኔም እንደ ወንድሜ ነው ማይክ። እሱም ብቻ ነው እንደዚህ የምቀርበው። ከዛ ቀጥሎ ደግሞ አንተ። እንዴ ግን ሁለታችሁ ብቻ ናችሁ እንዴ የምትኖሩት? አዎ፣ እናትና አባታችን በልጅነታችን ነው የሞቱት። እሱ ነው ተንከባክቦ እዚህ ያደረሰኝ። በጣም የሚገርም ወንድም ነው ያለሽ። በጣም እኔ ለማሳደግ በጣም ብዙ ለፍቷል። ሴቶች ሲቀርቡ እንኳን እሷን አንድ ቦታ ሳላደርስ ምንም አይነት ህይወት አልፈልግም እያለ ብቻውን ነው ለፍቶ እዚህ ያደረሰኝ። ለራሱ የሚሰጠው አንድም ጊዜ የለም። የእውነት በጣም እድለኛ ነሽ አንቺ። ቆይ ግን ምንድን ነው የሚሰራው? ተቀጥሮ ነው የሚሰራው። ደሞዙ ግን ያን ያህል አይደለም። እሱን አሳርፌ አግብቶ የተረጋጋ ህይወት እንድንኖር ነው የምፈልገው። ቤተሰብ ሆነን አንድ ላይ። እንዴ እንዴ ቆይ 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 የሆነ ማቀው ሰው እያለ እንደዚህ በጣም የተቸገሩ ሰዎችን መስራት የሚፈልጉ ሰዎችን ገንዘብ እየሰጠ ይረዳል። እና ምናልባት ስለ ወንድምሽ ለሱ ብነግረው ሊረዳችሁ ይችላል። እስኪ በእናትህ ጠይቀውና ንገረኝ። ለእኔ ስትል እንዲያርፍልኝ እፈልጋለሁ። ጠይቀውና ንገረኝ። ጠይቋለሁ፣ የእውነት ጠይቋለሁ። ነግሬው ነገ መልሱን እነግርሻለሁ። እሺ? ምናልባት ከነገርኩት ሊረዳችሁ ይችላል። እሺ? ብቻ ተጨናነቅሽ። ወንድሜ ወይ ብሌን፣ አሁን ሀብታም ብሆንና ወይም ገንዘብ ባገኝ መጀመሪያ እንዳደርግልህ የምትፈልገው ነገር ምንድን ነው? አንቺ የምትፈልጊው ያንቺ ሀሳብ ሁሉም ይስማማኛል። እንዴ አንተ አሁን ቢሆን የምትለው ነገር የለህም? የኔ እንዳለ ሆኖ ማለት ነው። አይ ብሌን፣ ሲደርስ ብናየው አይሻልም? ሁሉም ነገር እጃችን ሲገባ። አሁን ማወቅ ከፈለግኩሳ የኔ ቆንጆ፣ አንዳንዴ ህይወት እንደምናስበው ላይሆን ይችላል። እኛ ብዙ ነገር አስበን አቅደን ተስፋ አድርገን ሳይሆን ሲቀር ልባችን ክፉኛ ይሰበራል። እኔ አንቺ ብቻ እንድትቆሚልኝ ነው የምፈልገው። እኔ እኮ ጭንቅላቴ ውስጥ ሁሌ ሳሰላስለው ጠንክሬ እንድማርና ከአላማዬ እንዳልወጣ ያደርገኛል ብዬ ነው። የኔ ቅመም፣ አንቺ ለእኔ እንዲሆን የምትፈልጊውን የምታስቢውን ነገር ሁሉ አስብ።
ግን ይኸውልሽ ወንድምሽ ሁሌም በህይወት እንድትቆሚ እንደሚፈልግ እንድታቂ ይፈልጋል። እሺ ወንድሜ፣ እህትም ግን አንተ ስላለህላት እንደምትጨነቅልህ እንደምትወድህ ሁሌ ይወቅላት። ሄሎ እንዴት ነሽ? ዛሬ ማታ ስራ አለ፣ ተዘጋጅ። ምን? ለምን ማትሰሪ? ኧረ እባክሽ፣ ከዛ በላይ ምን ፈልገሽ ነው? እሺ እንዴ አንቺ ምን ነው ከተማ ውስጥ ያለሁት እኔ ብቻ ነኝ አልሽ? እጂ ለሞታ ያለሽ ወልሽ አሰራኝ ብለሽ ባትለምኝኝ እኔ ሄኖክ አይደለሁ እንዴ? ጥጋብ ጭራሽ ከሀብታም ጋር ሲተኛ ሀብታም እኮ መሰላችሁ እንዴ እነዚህ? አንቺ እንዴት ነሽ? ዛሬ ማታ ስራ አለ፣ ተዘጋጅ። እሺ ቻው 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 ቻው። እንደዚህ ነው የስራ ሰው። እኔ የምለው ምን ተገኝቶ ነው እንዲህ ተጣድፈ በስልክ ስትፈነድቅ የነበርከው? እንዴ አሷ መረቤ ውስጥ ገብታል አልፈነድቅ ነው እንዴ? እውነትህን ነው እንዴ? በዚህ ፍጥነት? ጥያቄው ልጁ ማን ነው ነው። አሁን አሳምነኸኛል። እሺ ታዲያ እንዴት ቀና? እንዴ እኔ ከየት እንደመጣልኝ አላውቅም። እህቴን ትመስያለሽ፣ ታናሽ እህት ነበረችኝ፣ አሁን ደግሞ ሞታለች። ሳይሽ ቁርጥ እሷን ነው የምትመስዩ ምናምን እንደ እህት ነው የምቀርብሽ ምናምን ብዬ ቀፈጣጠርኩኝ። አምናኝ ቁጭ አንበሳ። ታዲያው ምንድን ነው የምናደርገው ከዚህ በኋላ? ደካማ ጎና ወንድሟ ነው። እሱን ተጠቅሜ ወጥመዴ ውስጥ ስለከተትኳት በቅርቡ እጅ ትገባለች። ሳልነግርህ ደግሞ አንተ በጣም ሰው የምትረዳ ሰው፣ ደግ ሰው እንደሆንክ ብዙ የተቸገሩትን ሰዎች ገንዘብ እየሰጠ እንደምትረዳ ምናምን ብዬ ነገርኳት። ከዛ ወንድሟንም ደግሞ መርዳት እንደምትፈልግ ነገርኳት። አምናኝ ቁጭ። ስለዚህ ቤት እንደገባች ቁጠር፣ አሁን እዚህ እንዳለች ቁጠር። አንተ ግን ምን አይነት አሲድ ነህ? ብዙ ሰው ነው የሚለኝ። ወይኔ የምርህና? አዎ እኔ ራሴ እስካሁን አላመንኩም። እሺ ሲለኝ የምሆነውን ያጣሁት ብታይ እንዲህ ደስ እንዳለኝ። ወይኔ ደስ ሲል! ምን አይነት የተባረከ ሰው ነው! በጣም እንጂ ደግሞ ይገርምሻል፣ ስለ እናንተ ስነግረው እንዴት አንጀቱ ስፍስፍ ብሎ እንዳለቀሰ ብታዩ። እንዴት እስከ ዛሬ እንደዚህ የተቸገሩ ልጆች እያሉ እንዴት አልነገርከኝም ብሎ እኔ ራሴ ተቆጣኝ። እኔ አባት ለካ እንደዚህ አይነትም ሰው አለ። ቆይ ይሄንንማ ለወንድሜ ነው ነግሬ ማናገር እንዴ ብሌኗ፣ እንደዛማ አይሆንም። ምን ሆነሽ ነው? እንደዛ አይደረግም። እንደዚህ አይደለም የሚነገረው። ለምን? ሰርፕራይዝ ነው ማድረግ ያለብን። ይህን የሚያክል ነገር እንደዚህ በቀላሉ ይነገራል እንዴ? እሱስ እውነትህን ነው እኮ። መጀመሪያ ሄደሽ ሰውየውን አውርተሽ አመስግነሽ ምናምን ብለን ነው። አዋ እንዴ መጀመሪያ እሱ ነው የሚቀድመው ብዬ እኮ ነው ብሌኗ፣ አይደል እንዴ? አዎ አላሰብኩትም ነበር። ይሄማ ዋና ነገር ነው እኮ። ብቻ ሲያይሽ እንዴት ደስ ሊለው እንደሚችል ሳስበው የምር እንደዛ ፊቱን ለማየት በጣም ነው የጓጓሁት። እኔ ራሱ በቃ ነገ አብረን ሄደን እናወራለን። እሺ ሄና ወይ ብለህ ነው። በጣም ነው የማመሰግነው። እሺ እኔ ምን አደረኩልሽ? እኔ ወንድምነቴን ያደረኩት እሱን ነው ማመስገን ያለብሽ። ቢሆንም አንተ ባታስተዋውቀኝ ኖሮ የታገኘው ነበር። እንደዛ ካልሽ እሺ እህታለ ነገ አብረን እንሄዳለን። በቃ እሺ
ቆይ ስፖርት ነው ወይስ የጓደኛዬን ልደት ላከብር ልሄድ ነው ያልሽ? ምን ነው? ለምን አልከኝ? አለባበስሽ ነዋ። ምን ሆነ? ስፖርት ልትሰሪ የምትሄጂ እንጂ ልደት ልታከብሪ የምትሄጂ አትመስይ። ያው ከሰው ጋር ለምታውቅ ማለቴ ከሰው ጋር ለመቀላቀል አይደለም የምሄደው፣ ላለማካበድ ያህል ብዬ እኮ። ይሄኔ ቆንጆ ይኸውልሽ፣ እንደዚህ አይነት ቦታ ስትሄጂ ሰው ቀድሞ የሚያዩ ያንቺን አለባበስ ነው። ዝንጥ ብለሽ ፏ ብለሽ ነው መሄድ ያለብሽ። እሺ እሺ። የኔ መስታወት አሁን አስተካክላለሁ። አዎ ቢያንስ አሁን ይሄ ይሻላል። ቶሎ ተመለሽ እሺ። ዛሬ እረፍት ስለሆንኩ ቻው። ስለ እናንተ ስሰማ በጣም ነው የተገረምኩት። በተለይ ወንድምሽ ላንቺ ያለውን ፍቅር፣ አንቺ ለወንድምሽ ያለሽን መጨነቅ ሄኖክ ሲነግረኝ በጣም ነው የተገረምኩት። ስለዚህ እናንተን ማገዝ፣ እናንተን መርዳት እንዳለብኝ ነው የተሰማኝ። ይሄ ደግሞ ለእኔ በጣም እድለኝነት ነው። እኛም እርሱን በማግኘታችን በጣም እድለኞች ነን። በጣም ነው የምናመሰግኑት። ምስጋና እንኳን አልፈልግም። የሚጠጣ ነገር ሻይ፣ ቡና ወይስ የኛው ቢጤ ነች? አረ እሷ እንደዚህ አይነት ነገር አታውቅም። በጣም ስርዓት ያላት ልጅ ነች። ባይሆን እኔ ሻይ ላፍላላት። ጥሩ ተጫወቱ እናንተ። ለምን መሰለሽ እንደዛ ያልኩት? አንዳንድ ሴቶች አሉ ከመሬት ሳይነሱ ደርሰው ፊት የሚሉት ነገር፣ እንደዛ መስሎኝ ነው። ይሄ ነው በጣም እኮ ነው የምትገርመኝ። ከየት እንደምታገኛቸው እንደዚህ አይነት ምስኪን ልጆች? ለምን ይህን ልጁ አሰራ? ይኸው ሻዩ ስራ ላይ ውሏል። ሚሽናችንን ጨርሰናል። እንግዲህ ፈረስ ያደርሳል እንጂ አይዋጋም። ፈረሱም ሜዳውም አይውል። ኮርቼብሃለሁ። በቃ ማታ እንገናኛለን። መልካም ቆይታ እንግዲህ ከጠቦታው ጋር ብሌኔ ምን ሆነሻል?
ምንድን ነው የሆንሽው? ንገሪኝ እንጂ ምንድን ነው የሆንሽው? ብሌን ብሌን ወደ የትን አሬሱ አለ ዶክተር እህቴ እንዴት ነች? ጠዋት እኮ ከቤት ስትወጣ ሰላም ነበረች። ምንድን ያገኛት? እህትህ አሁን በጥሩ ጤንነት ላይ ትገኛለች። ድንጋጤውና ጭንቀት ውስጥ የፈጠረባት ነገር ነው ራሷን ስታ እንድትወድቅ ያደረጋት። እርግጠኛ ነሽ ዶክተር ምንም አልሆነችም? አዎ እህት አሁን ጥሩ ጤንነት ላይ ሙሉ በሙሉ ጤንነት ላይ ትገኛለች። ነገር ግን ይህ ማለት በአካሏ ላይ የደረሰ ነገር የለም ማለት አይደለም። ወንድም በጣም ይቅርታ አድርግልኝ። እናንተ የተሻለ ነገር ስለማስብ ነው። እኮ ያንቺ ጥፋት አይደለም የኔ ቆንጆ። ቢሆንም ልነግርህ ይገባኝ ነበር። ከመጀመሪያውኑ ብነግርህ ሁሉ ነገር አይፈጠርም ነበር። አንቺ ማጠሩ ነገር አስበሽ እኮ ነው። ይኸውልሽ አሁን ከተፈጠረው ነገር ጥሩ ትምህርት መውሰድ አለብሽ። በህይወታችን ውስጥ ምንም ነገር ይፈጠር ምንም የኔ ለምንላቸው ሰዎች ማማከር አለብን። ቢያንስ የሚመጣውንና የሚፈጠረውን መጥፎ ነገር ይቀንሰዋል። ከዚህ በኋላ ምንም ነገር አልደብቅህ፣ ቃል ገባልሃለሁ። ብሌኒ ምንም ይፈጠር ምንም አንቺ አሁንም ብሌን ነሽ። ማሰብ ያለብሽ የተፈጠረውን ነገር ሳይሆን ወደፊት የሚመጣው መልካም ነገር መሆን አለበት። እሺ
አይ ያሬዳ ምርጥ ሰው አማን አለው። ቢናዬ ሰላም ነው? አለው። እኔማ አንተ ጠፋ እንጂ አለው። አለው ቢናዬ ምን እጠፋለሁ? ያው የሲስተር ጉዳይ ይዞኝ ነው። እንዴት ናት ታዲያ? ምንም አትል ቢና፣ አንድ ነገር ላስቸግርህ ነበር። ምን ችግር አለው? በደስታ የሆነ ቁጥር እልክልሃለሁ እና ስልኩን ተጠቅመህ የሰውየውን አድራሻ እንድታገኝልኝ ይፈልጋሉ። ምንም ነገር አድርገህ እንዴትም አድርገህ የሚከፈለውን ነገር ከፍለህም ቢሆን የሰውየውን አድራሻ እንድታገኝልኝ ይፈልጋሉ። ምንም ችግር የለውም፣ ላከው። እሺ አሁን እልክልሃለሁ። ያሬዳ ሙሉ አድራሻውን ቴሌግራም ላይ ልክልሻለሁ። ቢናዬ በጣም ነው የማመሰግነው። አረ ጓደኛዬ ነህ። ለማንኛውም ሰውየውን አሁን ከፈለግከው እሺ አሁን እሄዳለሁ። ወንድሟን ጭምር እኮ ነው ማመጫ ብቻ ታውቃለህ። ቆይ ያን ያህል ምን ብትላቸው ነው እንደዚህ የሰጉክ? ቪዲዮ እጄ ላይ አለ እያልኳቸው ነው። የምን ቪዲዮ? አረ ምንም ቪዲዮ የለም፣ እኔ ራሴ የፈጠርኩት ነው። ያኔ ካንተ ጋር ያደረጋችሁ ጊዜ ቪዲዮ እንደቀረጽናት ነው የምታውቀው። ወንዶም ቴክስት ላድርግላት። እንደው ምን አይነት ጉድና! እንደው ሰይጣን ራሱ ካንተ የሚኮርጅ ይመስለኛል። ግድ ነዋ እንዴ! ምን ሆናል? ወይ ክፋትን ጥግ ወይ ደግነትን ጥግ ይዘህ ነው መቀመጥ ያለብህ። ይሄ መካከለኛ የሆነ ኑሮ ነው አይመችም። ወይ ሰይጣንን ወይ እግዚአብሔርን መርጠህ ትቀመጣለህ። አንተ መቼም ደግነት በውስጥ አንድ ነገር የለም። አብረን አንድ አይነቶች ምን አለበት ይህን ጭንቅላትን ለመልካም ነገር ብትጠቀሙ? እርግጠኛ ነኝ ሰይጣን ራሱ ካንተ ነው የሚኮርጀው። ለምን? እሺ ቆይ የዚችን ልጅ ህይወት አመሰቃቅላችሁ እሺ ምን አገኛችሁ? እሺ አንተስ ምን ተጠቀምክ? ገንዘብ በቃ። አዎ ገንዘብ። አዎ ገንዘብ ለማግኘት የትኛውንም ነገር ከማድረግ ወደ ኋላ አልመለስም። አዎ ገንዘብ። አዎ ሰይጣን ይቀናብኛል። ምክንያቱም ገንዘብ ለማግኘት የትኛውንም ነገር አድርጋለሁ። ደግነት በማድረጌ እኔ ምን ጠቀም? ለሰዎች መልካም ነገር በማድረጌ እኔ ምን ተጠቀምኩ? ንገረኝ እስኪ። እናቴን የምወዳትን እናቴን ያሳጣኝ።
አልሰርቅም፣ መጥፎ ነገር አላደርግም ባልኩኝ እናቴ ማሳከሚያ መድኃኒት መግዣ ስለምነው ከለከለኝ። እስኪ ንገረኝ፣ ለየትኛው ማህበረሰብ ነው ማዝነው? ለየትኛው ንጹህ ሰው ነው ማዝነው? አዎ ገንዘብ ለማግኘት የትኛውንም ነገር አድርጋለሁ። እኔ ጋር መልካምነት፣ ሰብአዊነት የሚባሉ ነገሮች አይሰሩም። ገንዘብና ገንዘብ ብቻ ነው የሚሰራው። ታዲያ ለምን እኔ ምን ስላደረግኩ? ያልከኝን ሁሉ ነበር ያመንኩ። ልክ እንደ ወንድሜ ነበር የተቀበልኩ። ቆይ እኔ እንደዚህ ስላደረከኝ እናትን መመለስ የምችል ይመስላል? አችልም። ይሄኝ ፈሪ ያደረከኝ፣ ሰው እንዳላምን ያደረከኝ። የስንቱን ህይወት ይሆን ያበላሻችሁት? ስንቱ ሲሆን በየቤቱ ተቀምጦ የሚያለቅስባችሁ? የስንቱን ታዳጊስ ቅስም ሰብራችሁ ካሰበበት ጎዳና አስቀርታችሁት ይሆን? እሺ አንተስ ፈጣሪ የሰጠህን ነገር የእውነት እየረዳ እሱን እያመሰገንክ መኖር በምትችልበት እድሜ ለምን እንዲህ የተጨማለቀ ህይወት ትኖራለህ? እንደው እድሉን አግኝተህ ፈጣሪ ፊት ብትቆም ምን ትለው ይሆን? ለነገሩ አንተ ሲጀመር ፈጣሪን የት ታውቀዋለህ? በየትኛው ጊዜስ ትፈልገዋለህ? እንደው እድሉን ባገኝና ሁለታችሁንም አመድ ባረጋችሁ ደስ ይለኝ ነበር። ግን እኔ እንደዛ አላደኩም። እሺ አዎ እንደዛ አላደኩም። ፍርድ እግዚአብሔር የዘራችሁትን እሱ ራሱ ያሳጭዳችኋል። ካክፈት ክፈተው። አሁን ሁለታችሁም እስከ ዛሬ ድረስ ያደረጋችሁትን ነገር አንድም ነገር ሳታስቀሩ ትናዘዛላችሁ። ይህም ማለት ምድራዊ ቅጣታችሁን ለመቀበል ወንጀላችሁን አምናችሁ ለሚመጣባችሁ ማንኛውም አይነት ቅጣት ዝግጁ ናችሁ ማለት ነው። አይ ካላችሁ ደግሞ ይሄ ቪዲዮ ይለቀቅና ሰው ይማርበታል። ከዛ በኋላ ህዝቡ ራሱ የሚገባችሁ ምድራዊ ቅጣት ይሰጣችኋል። ትልቅ ሰው አይደለሁ እንዴ? እባክህ ዝም በልና ተናገር። መቀባጠሩን ትተህ አሁን አድርግ ያልኩህን ብቻ አድርግ። ተናገር። ምንም አይነት አሻራ እንዳታስቀሩ። ሁለቱንም አኮላሿቸው። የእነዚህ ዘር መቀጠል የለበትም። ሁሉን ነገር አድርጋችሁ ከጨረሳችሁ በኋላ ወደ ተባባልነው ቦታ ውሰዷቸው። ከዛ ለፖሊስ ደውሉና ያሉበትን አድራሻና ይህንንም ቪዲዮ አገኘን ብላችሁ አንድ ላይ አድርጋችሁ ስጧቸው። ጨርሻለሁ። ምን እያልክ ነው? ምን ነው ደነገጥሽ እንዴ? የማይመስል ነገር ነው የምታወራው። ምኑ ነው የማይመስለው? ቆይ ጓደኛ ነው ማለቴ ነው? እኔ እኮ አውቃለሁ ያለፍሽበት መንገድ ምንም ሊሆን ይችላል። ያ ያለፍሽበት መንገድ እንጂ አንቺ ማንነት ሆኖ አይደለም። ቢሆንም እኔ ኃጢአተኛና የቆሸሽኩ ሴት ነኝ።
ታዲያ ንስሐ ለምን አስፈለገ? እግዚአብሔር እኮ ከነ ምናምናችን ነው የሚፈልገን። ሁሉንም ነገር እኮ መተውና መንጻት ይቻላል። እባክሽ እድሉን ስጭኝና እኔም ከጎንሽ ነው። የዛሬው የችሎት ውሎ ከዚህ ቀደም ራሳቸው ወንጀሉን መፈጸማቸው ያመኑትን አቶ ገረመው ይሆኖና ሄኖክ ለማ ላይ ፍርድ ቤቱ በእያንዳንዳቸው ላይ የዕድሜ ልክ ጽኑ እስራት እንዲፈረድባቸውና ከንብረታቸውም ላይ ለታዳጊ ብሌን ተሾመ የሞራል ካሳና የቀረውን ለመንግስት ገቢ እንዲደረግ ተወስኗል። ሁሉንም እንደ አዲስ መጀመር ይቻላል። መቼም ሰዎች እስከሆንን ድረስ በምድር ስንኖር መውደቅ መነሳት ያለ ነገር ነው። ትልቁ ነገር ከውድቀት ተነስቶ መራመድ መቻል ነው። የወደቅንበት ቦታ ላይ ሳይሆን ከሱ ትንሽ ፈቀቅ ብለን ካሰብን መነሳት አይከብድም።